ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። መንግስት ያመጣውን የኢኮኖሚ ማሻሻያ ምክንያት በማድረግ የዋጋ ጭማሪ ባደረጉ የንግድ ድርጅቶች ላይ እየወሰደ ያለውን እርምጃ አጠናክሮ መቀጠሉን የከፋ ዞን ንግድ ገበያ ልማትና ኢንቨስትመንት መምሪያ ገለጸ። እስካሁንም በተወሰደው እርምጃ 375 የንግድ ድርጅቶች መታሸጋቸው ተመላክቷል። ማርሼስ ሴፉ ተጨማሪ አለው። በዞን ደረጃ እነዚህን ተግባራት ለመከታተል ግብረ ኃይል ተቋቁሞ ስራዎችን እየሰራ መሆኑን ያነሱት የከፋ ዞን ንግድ ገበያ ልማትና ኢንቨስትመንት መምሪያ ምክትል ኃላፊና የግብረ ኃይሉ ሰብሳቢ እስካሁን የተሰሩ ስራዎችን ገልጸዋል። ማክሮ ኢኮኖሚ ማሻሻያ ጋር ተያይዞ በመንግስት ያው የዶላርን ዋጋ ጨምሯል። በመጨመሩ ደግሞ የአካባቢ ምርቶችም ይሁን አጠቃላይ የፋብሪካ ውጤቶች ላይ የዋጋ ጭማሪ እንዳይኖር በተለያዩ ሚኒቶች ህዝብን ስናስገነዝብ መግለጫ ስንሰጥ ቆይተናል። ነገር ግን ይሄ የሚሰጠውን መግለጫና ማስተማሪያ ወይም ግንዛቤ መፍጠሪያ ወደ ጎን በማለት ምንም ከዶላር ጋር የሚያገናኘው ነገር በሌለበት ቀድሞ የመጡ ምርቶች ላይ አላስፈላጊ ዋጋ የመጨመር አዝማሚያዎች ታይተዋል። እነዚህን አዝማሚያዎች መነሻ አድርገን ያው መንግስት የህግ የበላይነትን ማስከበር ስላለበት የዜጎች ጉዳትን መቀነስም መከላከልም ስላለበት ግብረ ኃይል አደራጅተን ወደ ተግባር አስገብተናል። ይሄም በ12ቱም ወረዳና 5ቱ ከተማ አስተዳደር ተደራጅተው ወደ ተግባር የገባበት ሂደት ነው ያለው። ከዚህ አንፃር ቦንጋን ደግሞ በተለይ አንደኛው የክልሉ የአስተዳደርና የፖለቲካ መቀመጫ ነው። እንደዚሁም የዞን ርዕሰ ከተማ ነው። የከተማ አስተዳደር ዋና ከተማ ሆኖ የሚያገለግል ከመሆኑ ጋር ተያይዞ አንደኛው የሰፊ የህዝብ ቁጥር ያለበት ከመሆኑ ጋር ተያይዞ በተለየ መንገድ በሶስት ቦታ ላይ ግብረ ኃይል አደራጅተን ነው ስምሪት የተሰጠ ነውና እንደ አጠቃላይ ወደ 19 የሚሆን ግብረ ኃይል ነው ተደራጅቶ ወደ ተግባር የገባው። ስለዚህ ወደ ተግባር ከገባው በኋላ አጠቃላይ እስካሁን የነበረውን ሂደት ስንገመግም በጥንካሬ የታዩ ጉዳዮችም አሉ። በጉለትም ያየናቸው ነገሮች አሉ። ጉለትን ደግሞ ቀጣይ መሻሻል የሚገቡ ነገሮችን ያሻሻልን የምንሄድበት ጥንካሬዎችን ደግሞ ይዘን የምናስቀጥልበት ሁኔታ ነው የሚኖረው። እስካሁን የነበረን ሂደት ስንገመግም ወይም ሂደቱ የተገኙ ውጤቶችን ስናይ እስካሁን 375 የሚሆኑ የንግድ ድርጅቶች አላስፈላጊ ዋጋ በመጨመር የታሸጉበት ሁኔታ አለ። ሌሎቹም ደግሞ እንደዚሁ ዋጋ ከጨመሩ በኋላ ዋጋ መጨመራቸው ትክክል አይደለም በሚል በማስጠንቀቂያ የተመለሱ ወደ 50 የሚሆኑ አሉ። ከዛ ውጪ ደግሞ መንግስት በሚሰጠው አቅጣጫ ተከትለን እንሰራለን በማለት ወደ ነበረበት ዋጋ የመለሱ ወደ 76 የሚሆኑት የንግድ ድርጅቶች እንደዚህ የጽሁፍ ማስጠንቀቂያ የሰጠንበት ሂደት ነው የነበረው። ስለዚህ በዚህ ሂደት የታዩ ውጤቶችን ስንመለከት ዶላር በጨመረ ማግስት በቀጥታ ስኳር ከ110 ወደ 140 ብር ነው የገባው። ይሄ በተደረገው ወይም በተወሰደው እርምጃ ከአሁን ወደ 120 እየቀነሰ የመጣ ያለበት ሁኔታ አለ። ዘይት 950 ነበረው በአንድ ወደ 1300 ነው የገባው። ስለዚህ በግብረ ኃይሉ ባደረገው እንቅስቃሴ በወሰደው እርምጃ አሁን ወደ 1100 እየወረደ የመጣ ያለበት ሁኔታ ላይ ይሄ በጥንካሬ ገምግመናል። ይሄ በቂ ነው ብለን አንወስድም። ምክንያቱም ያው መንግስት እነዚህ ፍጆታ ምርቶች ላይ ነዳጅ ላይ ግብርና በተለይ ግብአት ላይ ያው ከቀረጥ ነፃ እንዲገቡ የሚደረገው ወይም በድጎማ የሚሰጡ ምርቶች ከመሆናቸው ጋር ተያይዞ አሁን ወደ 144 ሚሊዮን እንደ ሀገር ሊትር ዘይት በድጎማ ሀገር ውስጥ ገብቷል። ከዛም ወደ 1.3 ሚሊዮን ለኛ ኮታ ተሰጥቷል። እስከ ጅማ አሁን የተጓጓዘ ያለበት ሁኔታ ለእነዚህ ዩኒየኖችን በማጠናከር ሄዶ በማምጣት ለህዝቡ በሸማቹ በኩል እንዲተላለፍ በማድረግ ከዚህ በታች ዋጋው እንዲወርድ በአንድ በኩል እንሰራለን። በሌላ በኩል ደግሞ አሁንም በፍራንኮ ቫሉታ የሚባል ቀጥታ ነጋዴዎች ጅምላ ነጋዴዎች ያለ ቀረጥ ከውጪ አስገብቶ እንዲሸጡ አቅጣጫ የተመቻቸ ሁኔታ አለ። አሁን ይሄንን እኛም በሁሉም ወረዳ ደረጃ ነጋዴዎችን እየመረጥን ያለን አቅም ያላቸው ነጋዴዎችን እየመረጥን ቀጥታ ከመርካቶ መጥቶ የትርፍ ዳግ መንግስት እኛ ሰርተን በዛ ተመን መሰረት የሚሸጥ ነጋዴም እያመቻችን ያለንበት ሁኔታ አለ። እነዚህ ነገሮች ተደማምሮ ሲመጡ ዘይት ከዚህ በታች በጣም ይወርዳል፣ ስኳር በዚህ በታች ይወርዳል ብለን ስለምናስብ ይሄን አጠናክሮ መሄድ ያስፈልጋል የሚል ነገር ነው በእኛ በኩል ያለው። ከዛ ውጪ ይሄ እነዚህ የታሸጉ ሱቆችን በሚመለከት እስካሁን ባለን መረጃ ወደ 152 የሚሆኑ ሱቆች ተከፍተዋል።
ከነዚህ ውስጥ 7 የሚሆኑ የምርት ማከማቻ ናቸው። አላስፈላጊ ዝም ብሎ ምርት በማከማቸት የሰው ሰራሽ እጥረት እንዲፈጠር በዚህ እጥረት መሰረት ደግሞ ዋጋ ለመጨመር ታስቦ የተሰሩ ከመሆናቸው ጋር ተያይዞ እነዚህ እርምጃ ተወስዶባቸው እንዲከፈቱ ተደርጓል። እንግዲህ የተከፈቱበት ሁኔታ ስንመለከት አንደኛው ቀደም ሲል ወደ ነበረበት ዋጋ ለመመለስ ተስማምቶ ከዛም የአስተዳደራዊ መቀጫ ተቀጥቶ ነው በሸማቾች አዋጅ 8/13/2006 የወጣ አዋጅ አለ። በሱ መሰረት አስተዳደራዊ ቅጣት ተቀጥቶ ነውና ወደዚህ የመጡት። ከዛ ውጪ ወደ ከታሸጉት ውስጥ ወደ 152 ሲከፈት ወደ 223 አካባቢ ገና አልተከፈቱ። ምክንያቱም እነሱ አምኖ ጥፋት ሰርተናል፣ ዋጋውን ወደ ነበረበት ቦታ እንመልሳለን የሚለውን አመልክቶ ቅድም እንዳልኩት በአዋጁ መሰረት የአስተዳደር ቅጣት የሚቀጡ ከሆነ ወደ ነበረበት ለመመለስ የሚስማሙና የሚቀጡ ከሆነ የሚከፈትበት ሂደት ነው የሚኖረው። ካልሆነ ግን ጊዜ ገደብ አስቀምጠን ፍቃዳቸው የሚነጠቅበት አለፍ ሲል ፍቃድ የሚነጠቅበት ሁኔታ የማይፈጠር ከሆነ በህግ አግባብ ተጣርቶ ህጋዊ እርምጃ የሚቀርብበት ሁኔታም አዋጁ ግልጽ አድርጎ ስለሚያስቀምጥ በዚህ አዋጅ መሰረት የሚነድበት ቅደም ተከተሉን ጠብቀን የሚነድበት ሁኔታ ነው የሚኖረው። ከዛ ውጪ አሁን እንደ ችግር ሆኖ ያስቸግረን ያለው ምግብ ፍጆታዎችና ሸቀጦች ላይ የተወሰነ ጋብ ያለ ዋጋ ቢኖርም አንዱ ያስቸግረን ያለው ዋናው እኛ ታርጌት ያደረግነው ትላልቅ ሱቆች ማከፋፋዮች ላይ ነው። ምክንያቱም ማከፋፋያ ላይ ዋጋ ሲጨምር ታችም ሲወርድ ዋጋ ይጨምራል። እንዳይጨምር ማከፋፋያ ላይ ዋጋ እንዳይጨምር ነው ታርጌት አድርገን ስንሰራ የነበረው። አንዳንድ ትናንሽ ሱቆች ቀደም ሲል ከማከፋፋያ ላይ በጨመረ ዋጋ መልሶት በድብቅ የሚሸጡ አሉ። ይሄንን መከላከል መቻል አለብን። እዚህ ለመከላከል ደግሞ እዚህ ያለው መዋቅር ያው ትንሽ ነው፣ ሰው ኃይሉም ትንሽ ነው። ሁሉም ቦታ ተደራሽ ለማድረግም ትንሽ አስቸጋሪ ስለሆነ ህዝቡ ይሄንን መተባበር መቻል አለበት። አላስፈላጊ ዋጋ የሚጨምሩ አካላት ካለ ለኛ መረጃ ታች ላለው ለኛ ንግድ መዋቅር መረጃ መስጠት አለባቸው። ስለዚህ ይሄን ተባብረን ማስወገድ የማንችል ከሆነ ዝሮ በውድ ይገዛል፣ እሱ ወስዶ ውድ ይሸጣል። ተጽዕኖ የሚፈጠረው ህዝቡ ማህበረሰቡ ላይ ነው። ሰው ማህበረሰቡ ተጠቃሚ እስከሆነ ድረስ ተጽዕኖ እሱ ላይ የሚፈጠረው እስከሆነ ድረስ እኛን ተባብሮ በጋራ እነዚህ ነገሮች ስርዓት እያስያዝን የማንሄድ ከሆነ ያው ዙሮ አጠቃላይ ህዝብን ከዛ አለፍ ሲል ሀገርን እየጎዳ የሚሄድ ችግር ነው የሚፈጠረውና ይሄን እንድተባበሩ ለማለት ነው። ከዛ ውጪ ግንባታ እቃዎች ላይ አሁንም ቢሆን ወደ ነበረበት ለመመለስ መንገራገጮች አሉ። እንግዲህ እንዳልከው ወደ 1750 የነበረውና በየደረጃ 1850 የነበረው ሲሚንቶ በአንድ ማግስት ውስጥ ወደ 2050 ከዛም ያደገ ነው ያለው። አሁን የታሸጉ ሱቆች አሉ ቦንጋ ከተማ ውስጥ ከህንፃ መሳሪያ ጋር ተያይዞ አብዛኛው ሱቆች ታሽጓሉ፣ ግን አብዛኞቹ ተከፍተዋል። ከተከፈቱ በኋላ በነበረበት ዋጋ የሚሸጡበት ሁኔታ በተለይ ከሲሚንቶ ጋር ተያይዞ ደብቆ ጠልቷል በሚል በተለያዩ ድለላዎች የተለያዩ ቦታ ላይ አስቀምጦ ዋጋ ጨምሮ እስከ 2300 እስከ 2200 ለመሸጥ የሚደረግ ጥረት አለ። ይሄንንም እየተከታተልን ያለ ነው። አውቶማቲካሊ ተደብቆ የሚገኝ ካለ ያው የሚወረስበት አግባብ ነው የሚኖረው። ለዚህም ሁሉም ማህበረሰብ ክፍል የሚመለከተው አካላት ትብብር አድርጎ ይሄን በጋራ ያጠናክረን የምንሄድበትን ስራ መስራት አለብን የሚል ነገር ነው በእኔ በኩል የሚኖረው። በእስልምና አስተምሮ ሰላም ትልቅ ስፍራ ያለው እንደመሆኑ የእምነቱ ተከታይ ሁሉ ለአካባቢና ለሀገር ሰላም ተግተው ሊሰሩ እንደሚገባም በከፋ ዞን የእስልምና ጉዳዮች ምክር ቤት ሁለተኛ ዓመት ሁለተኛ ዙር ጉባኤ ተሳታፊ ወጣቶች ገለጹም። ናስር ተማም ያዘጋጀውን ሳሙኤል ቆጭቶ ያቀርበዋል። ከካፋ ቴሌቪዥን ጋር ቆይታ ያደረጉት የጉባኤው ተሳታፊ ወጣቶች በሰጡት አስተያየት እስልምና ሰላም መሆኑን ገልጸው ይህም ለሰላም ከፍ ያለ ዋጋ እንዲሰጡ ማድረጉን አስታውቀዋል። ሰላም ማለት ያው ሁላችንም የምናውቀው ምቹ የሆነ ኤሪያ ወይንም ለሰዎች ከራስ አልፎ ለሰው የምታደርገው መልካም የሆነ ነገር ሲሆን ሰላም ይባላል። እንደ ኢስላም ደግሞ ስታያይዘው እስልምና በራሱ ከሰላም ጋር ስለሚገናኝ እኔ ሰላም የሚለውን ቃል መወስደው ከራሴ አልፎ ለሌሎች በሚደረግ መልካም እይታ ወይንም እሳቤ ያንን ሰላም ብዬ ነው እንተረጉመው ማለት ነው። ሰላም ማለት ያው እኛ ባለንበት አካባቢ ላይ ስለ ሰላም መግለጽ በጣም ደስ ይላል። ምክንያቱም ከሌላው አካባቢ አንፃር ስናይ እኛ አካባቢ ያለው ሰላም በጣም ደስ የሚል ነው። በሰላም ገብተን መውጣት ከቤተሰብ ጋር ከአካባቢ ጋር ሌላውን አካባቢ ሌላውን በጆሮአችን የምንሰማውን ነገር
ስንል አሁን እዚህ አካባቢ ያለውን ስለ ሰላም መግለጽ ለኛ በጣም ደስ ያለን ከአየሩም አንፃር ከኑሮም አንፃር ያለውም ሰላማዊ ነገር ሰላም በጣም ከሌሎች አካባቢ አንፃር እኛ ጋር ያለው ሰላም በጣም ደስ የሚልና መቀጠል ያለበት ነገር። ወጣቶቹ አያይዘውም ማህበረሰቡን ማገልገልና የተቸገሩትን መርዳት ሌላው የወጣቱ ተልእኮ መሆኑን አብራርተዋል። የቦንጋ ከተማ ወጣቶች ያው እንደ በእስልምና ዙሪያ ላይ በየመሳጂዶች ተሰባስበው የሚሰሯቸው አንዳንድ ስራዎች አሉ። ለምሳሌ የተለያዩ የቀብር ቦታዎችን ከማጽዳት የቲሞችን ሄዶ ከመዘየር አንፃር ሊሆን ይችላል። እንዲሁም የታመሙትን ከመጠየቅ እንዲሁም የተለያዩ መስጂዶች ለአንዳንድ ሩቅ አካባቢዎች ላይ ሄዶ ከመስራትና ማህበረሰቡ እዛው ላይ ኢባዳውን እንዲያደርግ ከማስቻል አንፃር ብዙ በወጣቶች የሚሰሩ ስራዎች አሉ። እኔም በዛ መሀል ተካፍዬ የራሴን አስተዋጽኦ አደርጋለሁ ማለት ነው። ያው እንደ ወጣት የአቅማችንን ያክል ተሯሩጠን የደገፍን ነው። የተጎዱት ተኝቶ ቤት መውጣት ማይችሉትን ቤት ተኝቶ ያሉትን ሆስፒታል ተኝቶ ያሉትን አቅመ ደካሞችን በቻልነው አቅም አምናም በረመዳንም በአረፋም የቻልነውን ያህል ረድተናል። ያው ይቀጥላል ብዬ ተስፋ አደርጋለሁ። ይህንኑ በተመለከተ ያነጋገርናቸው ወላጆች በሰጡን አስተያየት የሰላም መሰረቱ ቤተሰብ መሆኑን ጠቁመው በዚሁ ረገድ የበኩላቸውን እንደሚወጡ አስረድተዋል። እንኳን የኛን ልጅ ቀርቶ የሌላውንም ልጅ ስናገኝ በጥሩ ሁኔታ በአደብና በስነ ምግባር እንዲያድግ ፍላጎት አለኝ። ብዙ ነገሮች ደግሞ ለውጦች እንዳሉ ነው ምረዳው። አልহামዱሊላህ በጣም ጥሩ ነው። በመጨረሻም ሀገራዊና አካባቢው ሰላም ይሁን ዘንድ ተግተው በማስተማር ላይ መሆናቸውን የሃይማኖቱ ምሁራን ይናገራሉ። ሰላም ሲጀመር ከስሙ ነው የተነሳው። ሰላማዊ ኢንቫይሮንመንት ይመቸዋል። አየሩም ይመቸውም ሰላማዊ በሆነ መንገድ ነው ከጌታው ጋር መገናኘት የሚፈልገውና ሰው ሰላም ለሰው ለራሱ ካልሰጠ ሰላም የሚጀምረው ከራስ ነው። ከዛ ከቤተሰብ ነው። ከዛ ከጎረቤት ነው እያለ ወደ ሀገር ወደ ዓለም ይሰራጫል። ሰው መጀመሪያ ራሱን ሰላም ማድረግ አለበት። ሰላም የሚገኘው ያው እንደ እስልምና አልስተስላሙ ሊላህ ነው። ለአላህ እጅ መስጠት ነው። አንድ ሰው ለአላህ ከታዘዘ እዛው ሁሉም ነገር አለ። በህዝቡ ዘንድ የሚነሱ የመልካም አስተዳደርና የመሰረተ ልማት ጥያቄዎችን ለመፍታት በየደረጃው ያለው አመራር የድርሻውን ሊወጣ እንደሚገባም የሺሾንዴ ወረዳ ዋና አስተዳዳሪ አቶ ደምሴ ገብረ ማርያም ጥሪ ያቀረቡ። በወረዳው ሲካሄድ የነበረው አጠቃላይ የአመራር ምዘና መድረክ ተጠናቋል። ዘገባው የሺሾንዴ ወረዳ የመንግስት ኮሚኒኬሽን ነው። ጽዮን ታደለ እንደሚከተሉት አቀርበዋለች። በመድረኩ ላይ የወረዳ ዋና አስተዳዳሪ የሆኑት አቶ ደምሴ ገብረ ማርያም እንደገለጹት የህዝብ የልማትና የመልካም አስተዳደር ጥያቄዎችን በአግባቡ ለመመለስ የአመራሩን አቅምና አመለካከት ማጎልበት ትልቅ ትኩረት የሚሰጥበት በመሆኑ የአመራር ምዘና የዚሁ ስራ አካል መሆኑንም ጠቁመዋል። የልማትና የመልካም አስተዳደር ጥያቄዎች ከጊዜ ወደ ጊዜ ጎልተው እየመጡ መሆናቸውን ያብራሩት አስተዳዳሪው ጥያቄዎችን በአግባቡ ለመመለስ በየደረጃው ያለው አመራር የድርሻውን ሊወጣ እንደሚገባ አሳስበዋል። በወረዳው በየደረጃው ባለው መንግስት ድጋፍና ህብረተሰብ ትብብር በርካታ የህዝብ መሰረተ ልማት ግንባታዎች እውን እየሆኑ እንደሆነ አብራርተው የክልሉ መንግስት በወረዳው ቃል የገባውን የመሰረተ ልማት ግንባታ በተግባር የተደገፈ ድጋፍ እንዲያደርግም ጥሪ አቅርበዋል። የሺሾንዴ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ የሆኑት አቶ ተክለሀብ ከበደ በበኩላቸው ብልጽግና ፓርቲ እንደ ሀገር የህዝብ ቅቡልነትን ሊያረጋግጥ የሚችል በርካታ ተግባራትን እያከናወነ መሆኑንም ገልጸዋል። የህዝብ አብሮነትን ለማጠናከርና በህዝብና በመንግስት መካከል ጠንካራ ግንኙነት እንዲፈጠር የማህበራዊ ሚዲያ አጠቃቀም ስርዓታችን ለሀገር ግንባታና ለበጎ ዓላማ ብቻ መሆን እንደሚገባ በአጽንኦት ጠይቀዋል። የህዝብ የመልካም አስተዳደር ጥያቄ የሚያስነሱ ተቋማትን በዲሲፕሊን በመምራት የህዝብን ጥቅም በማስቀደም በትኩረት መስራት እንደሚገባም አሳስበዋል። የከፋ ዞን ፐብሊክ ሰርቪስና የሰው ሀብት ልማት መምሪያ ኃላፊና የከፋ ዞን ብልጽግና ፓርቲ ከፍተኛ አመራር የሆኑት አቶ መስፍን መሸሻ ህዝቡ የሚያነሳቸው የመሰረተ ልማትና የመልካም አስተዳደር ጥያቄዎችን በአግባቡ መልስ እንዲያገኝ የዞኑ መንግስት አስፈላጊውን ድጋፍ እንደሚሰጥም ገልጸዋል። በመጨረሻም ተግባራ
ተግባራትን መሰረት ባደረገ መልኩ የአመራር ምዘናው ከተጠናቀቀ በኋላ አጠቃላይ አመራር በቀጣይ ተግባር ማስፈጸሚያ ኦሪንቴሽን በመስጠት ተጠናቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ በልዩ ሁኔታ ከሚከበሩ በዓላት መካከል አንዱ ነው የደብረታቦር ወይም የቡሄ በዓል። ደብረታቦር ወይም ቡሄ በሃይማኖታዊና ባህላዊ አንድምታው ምን እንደሚመስል ባልደረባችን ብሩክታይት ብርሃኑ ታስቃኘናለች። ነሐሴ 13 ቀን በሃይማኖታዊ አስተምህሮ ኢየሱስ ክርስቶስ በደብረታቦር ብርሃነ መለኮቱን ክብረ መንግስቱን የገለጠበት ነው ተብሎ ስለሚታሰብ ስያሜው ቦታው ላይ ተመስርቶ ደብረታቦር ይባላል። ደብር ተራራ ታቦር ኢየሱስ ክርስቶስ የተገለጠበት ቦታ ሲሆን ቃላቱ ተጣምሮ ደብረታቦር ወይም የታቦር ተራራ የሚል ትርጉም ይሰጣል። ይህ በዓል በየዓመቱ ነሐሴ 13 ቀን በድምቀት ይከበራል። በዓሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ደብረታቦር የሚባል ሲሆን ቡሄ በመባልም ይታወቃል። በሀገራችን ካሉት አራቱ ወቅቶች መካከል ክረምት ጭጋጋማና ደመናማ ነው። ይህ የክረምቱ ጭጋግና ደመና ተወግዶ የብርሃን ወገግታ መታየት የሚጀምረው ከደብረታቦር በኋላ ስለሆነ መላጣ ገላጣ መባሉ ይህን መነሻ በማድረግ ነው። ዶሮ ከጮኸ የለም ሌሊት፣ ቡሄ ካለፈ የለም ክረምት የሚባለው። በሌላ በኩል ደብረታቦር ኢየሱስ ክርስቶስ ምስጢረ መለኮቱን የገለጠበት ብርሃን የታየበትና ድምጸ መለኮቱ የተሰማበት ዕለት ስለሆነ የብርሃን ወይም የቡሄ እንደሚባል የቤተክርስቲያኒቱ ሊቃውንት ያስተምራሉ። ቡሄ ሲመጣ የክረምቱ ጨለማነት አልፎ ወደ ብርሃን ወደ ብራ የሚያመራበት ና ወገግታ የሚታይበት ደመናው ተገፎ ሰማዩ ጥርት እያለ የሚሄድ ስለሆነ ከቡሄ በኋላ ክረምቱ እየቀለለ ይሄዳል። እለቱ በገጠሩ የሀገሪቱ ክፍል ህፃናትና እረኞች በደስታ የሚውሉበት እለት ነው። ልጆች ሙልሙል ዳቦ ተጋግሮ እስኪጠግቡ በወተት የሚበሉበት፣ እረኞች ከሆኑ ከከብቶች ጥበቃ ነፃ የሚሆኑበት፣ በአንዳንድ አካባቢ ደግሞ ሙልሙላቸውን ይዘው ከብቶቻቸውን የሚሰማሩበት ወቅት ነው። ይህም ኢየሱስ ክርስቶስ በደብረታቦር ብርሃነ መለኮቱን በገለጠ ጊዜ አካባቢው ብርሃን ስለሆነ እረኞች ሌሊት መሆኑን ባለማወቃቸው ወደ ቤት ሳይመለሱ ስለቀሩ ወላጆቻቸው ስንቅ ይዘውላቸው መሄዳቸውን ለማመላከት እንደሆነ ይነገራል። እረኞቹ ጅራፍ ሰርተውም ያጮሃሉ። ይህም ድምጸ መለኮት የተሰማበት ምሳሌ መሆኑን አባቶች ይናገራሉ። በበዓሉ ዋዜማ ህፃናት በየቤቱ እየዞሩ ቡሄና በሉ፣ ቡሄ በሉ፣ ቡሄ መጣ፣ ያመላጣ ቅቤ ቀቡት እንዳይነጣ እያሉ ይጫወታሉ። እናቶችም ካዘጋጁት ሙልሙል ዳቦ ይሰጧቸዋል። የቡሄ ጨዋታ አሁን ጊዜው ተለውጦ ሳንቲም መሰብሰቢያ ቢሆንም በቀደመው ጊዜ ህፃናቱ ቡሄ እያሉ የሚሉትም ዳቦውን ነው። የቡሄ ዕለት ማታ በየቤቱና በየአብያተ ክርስቲያናቱ ችቦ ይበራል። ይህም በደብረታቦር ለታየው ብርሃነ መለኮት ምሳሌ እንደሆነ ይነገራል። ችቦ መብራቱም ወላጆች ለልጆቻቸው ስንቅ ይዘው ሲሄዱ ችቦ አብርተው እንደሄዱ ማሳያ እንደሆነም ይነገራል። ለክርስትና ልጅ፣ ለአማች፣ ለምራት፣ ለዘመድ አዝማድ ሁሉ የቡሄ ዳቦ ይሰጣል። ልጆችም ዳቧቸውን እየገመጡ ጅራፍ ሲገርፉ ይውላሉ። የአብነት ትምህርት ቤቶች ባሉባቸው አካባቢዎች ኢየሱስ ክርስቶስ ሶስቱን ሐዋርያቱን ጴጥሮስን፣ ያዕቆብንና ዮሐንስን ይዞ በደብረታቦር ምስጢር መግለጡን በማስታወስ የአብነት ተማሪዎች ከመምህራቸው ጋር በመሆን በዓለ ደብረታቦር ቡሄን በልዩ ሁኔታ ያከብራሉ። የአብነት ተማሪዎች ስለ ደብረታቦር እያሉ እህል እየለመኑ ጠላ ጠምቀው ዳቦ ጋግረው ቆሎ ቆልተው ለደብረታቦር ዕለት ሊያስቀድሱ ወደ ቤተክርስቲያን የሚሄዱ ምዕመናንን ያበላሉ፣ ያጠጣሉ። አሁን በተለይ በከተማ ዙሪያ የቡሄ በዓል ባህላዊ ትውፊቱን እየለቀቀ የመጣ ይመስላል። ልጆች የሚጫወቱበት መዝሙር፣ ግጥሙና ዜማው የልመናና ሳንቲም መሰብሰቢያ መሆኑ በጣም አሳሳቢ እየሆነ መጥቷል። በዚህ በዓል ገንዘብ ለመሰብሰብ ብቻ የሚሽቀዳደሙ ነገር ግን የበዓሉን ታሪካዊ አመጣጥ የማያውቁ ልጆችም እየተፈጠሩ ነው። ይህ ከባህልም ከሃይማኖትም አንጻር መታረቅ እንዳለበት የብዙዎች አስተያየት ነው። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ወደ ሀገር እንዳይገቡ በሕግ ክልከላ የተደረገባቸው እቃዎች የነዳጅ አውቶሞቢሎችና ከጸጥታና ከደህንነት እቃዎች ውጪ ሌሎች እቃዎች ያለ ውጭ ምንዛሪ ክፍያ ወደ ሀገር እንዲገቡ የገንዘብ ሚኒስቴር አስታውቋል። መንግስት በቅርቡ ተግባራዊ ባደረገው የተሟላ የኢኮኖሚ ማሻሻያ የውጭ ምንዛሪ በገበያው አማካኝነት እንዲወሰን ማድረጉና ይሄው በኢትዮጵያ ብሔራዊ ባንክ ተግባራዊ መደረጉም ይታወቃል። ይህንን አስመልክቶ የገንዘብ ሚኒስቴር ያለ ውጭ ምንዛሪ ክፍያ ወይም ፍራንኮ ቫሉታ እቃዎችን ወደ ሀገር ውስጥ ማስገባትን በተመለከተ ለጉምሩክ ኮሚሽንና ሌሎች ለሚመለከታቸው አካላት በተላለፈ ሰርኩላር አስታውቋል። ውሳኔው በቅርቡ ተግባራዊ የተደረገውን የማክሮ ኢኮኖሚ ማሻሻያ የገቢ ንግዱን ይበልጥ እንደሚያሳልጥና የተሻለ እንደሚያደርገው ከሚኒስቴር መስሪያ ቤቱ የተገኘ መረጃም ያመለክታል።
የውሃና ኢነርጂ ሚኒስቴር በተዘጋጀው የከተማ የመጠጥ ውሃና ሳኒቴሽን አገልግሎት ተቆጣጣሪ ማቋቋሚያ ህጋዊ ማዕቀፍ ላይ የምክክር መድረክ እየተካሄደ ይገኛል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ከጉዳዩ ጋር ተያይዞ የሚታዩ አስተዳደርና የራስን የጥገናና የሌሎች አቅሞችን ከመገንባት ተደራሽ ከመሆንና ውጤታማነትን ከማሳደግ አንጻር አስቻይ ተቋማዊ ህጋዊ ማዕቀፍ አስፈላጊ መሆኑንም ገልጸዋል። የከተማ ውሃና ሳኒቴሽን አገልግሎት ላይ የግንዛቤ ፈጠራ ስራዎች ትኩረት ሊደረግባቸው እንደሚገባም አንስተዋል። በመድረኩ የትምህርት ሚኒስትር ዴኤታ አየለች እሸቴን ጨምሮ ሌሎች ከሀገር ውስጥና ከአፍሪካ ሀገራት የተጋበዙ እንግዶች መገኘታቸውን የሚኒስትሩ መረጃም ያመለክታል ነው። ከውጭ ወደ መረጥናቸው መረጃዎች ስንሻገር ወደ ሩሲያ ግዛት ዘልቃ የገባችው ዩክሬን በአንድ ሳምንት ሁለተኛውን ድልድይ መደምሰሷን አስታወቀች። ጥቃቱ ከደረሰ ከጥቂት ሰዓታት በኋላ ዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ባደረጉት ንግግር ከሩሲያ የሚሰነዘረው ጥቃት ለመመከት የሚያስችል የመከላከያ ዞን ለመስረት እንደሆነም ተናግረዋል። ዩክሬን ወደ ሩሲያ ኩርክስ ግዛት የምታደርገው ግስጋሴ ቀጥላ በሳምንቱ ውስጥ ሁለተኛውን ስትራቴጂካዊ ድልድዩን ማውደሟን አስታውቃለች። የዩክሬን ወታደሮች በዝቫኖ በሚገኘው የሴሜይ ወንዝ ድልድይ ላይ ጥቃት ሲፈጽሙ የሚያሳይ ተንቀሳቃሽ ምስልም ይፋ ሆኗል። በኩርኩስ የተደረገው ወታደራዊ ወረራ የሩሲያ ጥቃት ለማስቆም ገለልተኛ አካባቢ መፍጠር ያካታል ሲሉ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የግስጋሴውን ዓላማ በተመለከተም ተናግረዋል። ሀገራቱ ጦርነቱ ከጀመሩ ወዲህ ዩክሬን ትናንት የሰነዘረችው ጥቃት ከሁለት ሳምንት ወዲህ ከፍተኛ ሲሆን ባለፈው ሳምንት የመጀመሪያው በግላስኮቭ ከተማ አቅራቢያ የሴሜይ ወንዝ ድልድይን ማፍረሷ ይታወሳል። ክሬምሊን ይህንን ድልድይ ወታደሮቿ ለማጓጓዝ ተጠቀም እንደነበረም ጠቅሶ ቢቢሲ ያወጣው መረጃ ያመለክታል። ክቡራትና ክቡራን ተመልካቾች ለዛሬ ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችሁትን ይመስሉ ነበር። ከቀሪ የክፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ የጋበዝኩ ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። መልካም ጊዜ